ቢዝነስ ማይንድ ሴት ምን ማለት ነው ብለን እንመልከት። ቢዝነስ ማይንድ ሴት ስንል አንድ ሰው እድሎችን አጥርቶ ያውቃል፣ ማርኬቱን በደንብ ይገባዋል። የትኛውም ቢዝነስ ዓለም ጋር ዲል ማድረግ ይችላል። እኛውም ደግሞ የቢዝነስ ቻሌንጅ ቢያጋጠመው ያንን ቻሌንጅ ተረጋግቶ በጣም ካልም ሆኖ ያንን ቢዝነስ ቻሌንጅ ተጋፍጦት አሸንፎት ወደ ስኬት የሚያበቃው ማይንድ ሴት ቢዝነስ ማይንድ ሴት ይባላልና ተሰጣቸውም ቢዝነስ ሲገቡ ደግሞ አብዛኞቹ ቀድሞ ቢዝነስ ምን ማለት እንደሆነ ከመረዳት ይልቅ ቢዝነስ ጀምር ምን ማድረግ እንዳለብህ ከመረዳት ይልቅ ዘው ብሎ በቃ ገንዘብ መስራት ነው። ኦልሬዲ ካፒታሉ ስላለ ቢዝነስ ዓለም ውስጥ ገብተህ ገንዘብ ሜክ እንደምታደርግ ነው የሚያስቡት። ግን አሁን ላይ ደግሞ ካይንድ ኦፍ ነው፣ ግን አሰም ፖይንት ደግሞ አይደለም። የአሁን የቢዝነስ ዓለም እና የበፊቱ የባይናንስ ሴሊንግ አይነት አይደለም። ኢትስ ሊትል ቢት ዲፈረንት ከበፊቱ ማለት ነው። ይሄ ቢዝነስ ማይንድ ሴት ያላቸው ሰዎችን ከተመለከታችሁ ደግሞ በጣም አሜዚንግ ናቸው። ቢዝነስ ማርኬቱ ላይ በቃ ማንም ነው የሚወዳቸው። እነሱ ፕሮዳክታቸው በጣም የሚገርም ፕሮዳክት ነው ያላቸው። ከሰዎች ጋር በደንብ ይግባባሉ። ሰዎችን መያዝ ይችላሉ። ማርኬቱን ማጥናት ይችላሉ። ኮምፒውተራቸውን በደንብ የትም እንዳይንቀሳቀስ አድርገው መያዝ ይችላሉ። እነኚህ ሰዎች በደንብ ማይንድ ሴታቸውን በደንብ ቢውልድ ያደረጉ ናቸው። እናንተም ደግሞ እንዴት ነው ከዛ መካከል መሆን የምንችለው ብላችሁ ጥያቄ ጠይቁ ከነበረ ዛሬ ይዤላችሁ የመጣሁት ቪዲዮ ደግሞ ይህንን ጥያቄ የሚመልስ ነው ማለት ነው። የቢዝነስ ማይንድሴት ልምምድን ማዳበር መቻል ፋይናንሻል ሊትሬሲ ታቂ የሆነ ትጋት በቢዝነስ ዓለም ውስጥ ያላቸው ሰዎች የሚገርም ማይንድሴት ያላቸው ሰዎች ናቸው። ነገሮች ዛሬ ላሳያችሁና ሁለቱም ደግሞ ኔክስት ቪዲዮ ላይ ላሳያችሁ። የእድገት አእምሮ መገንባት። የእድገት አእምሮ ሲኖር ውድቀት ላንተ እንደ ትምህርት ነው። ውድቀት ላንተ ፊድባክ ነው። ይሄ ነገር እኔ ህይወት ላይ ለምን ተፈጠረ ሳይሆን ይሄ ነገር ምን ሊያስተምረኝ መጣ ብለህ እንድታስብ ያደርጋል። በራስ ስኪሎች ማመን ሞክር። በቃ ብዙዎች ቤት የሚቀመጡት ስኪል ስለሌላቸው አይደለም፣ እውቀት ስለሌላቸው አይደለም፣ እምነት ስለሚጎላቸው ነው። ባለ ስኪል ማመን። አሁን ያለ ስኪል እንኳን በቂ ባይሆን ለማርኬቱ ላይ ጆይን ስታደርግ ነው ራስን ማሻሻል የምችለው። ያልተደረገ ስኪል ምን ያደርጋል? አስቡት። ኮምፒውተራችሁ አሁን ዊንዶው 11 ነው አይደል? ዊንዶው 7 ቢሆን ምንድን ነው የሚሆነው? ሶፍትዌሮች ምናምን አትጠቀሙ። አፕዴት ካላረክ ስኪልህም ደግሞ አሁን ማርኬቱ ላይ በቃ ኦልሞስት ኤክስፓየር እያደረገ ነው። ስኪልህ ማርኬቱ ላይ ገብተህ ካልሞከርከው በቃ ኤክስፓየር ያደርጋል ማለት ነው። ትኩረትን ዘላቂ ለውጥ ላይ አድርግ። አዳዲስ የሆኑ ስኪሎችን ተማር። የበፊት ስኪሎችን አሻሽል። አዳዲስ ቋንቋዎችን ተማር። አዳዲስ ሰዎችን ተዋወቅ። አዳዲስ ነገሮችን ለማድረግ ሞክር። የዩቲዩብ ቻናል እይታዎችን ተመልክቼ አብዛኛው ከ8 ዓመት እስከ 30 ምናምን ዓመት ውስጥ ያሉ ሰዎች ናቸውና ይሄን ቪዲዮ እየተመለከቱ ያሉ ሰዎች ይሄን ቪዲዮ እየተመለከታችሁ ያላችሁ ሰዎች በቃ ይሄ this is the right time ለእናንተ ህይወታችሁ ላይ ኃላፊነት የምትወስዱበት ጊዜ አሁን። ለአንተ ህይወት መጥቶ ማንም የሚኖርልህ የለም። ያንተን ህይወት ማንም መጥቶ የሚያስተካክል የለም። ለህይወት ማለት ነው የሚመጡ ቻሌንጆች፣ እያንዳንዱ በህይወት የሚከሰቱ ነገሮች ላይ ኃላፊነት ውሰድ። ኃላፊነትን መውሰድ ለወሰድከው ኃላፊነት ደግሞ ተጠያቂነትን ማዳበር በቢዝነስ ዓለም ነው ማለት ነው። ስኬታማ ያደርጋል። በደንብ በቃ ይለውጣል። በደንብ ያሳድጋል። ቻሌንጅ ደግሞ ኤክስፔክት ማድረግ አለባችሁ። አንሰርቴን በሆነ ቢዝነስ ዓለም ውስጥ ነው የምትሰራው። ብዙ ከአንተ ቁጥጥር ውጭ ኤክስተርናል የሆኑ ኤጀንቶች ያሉበት ማርኬት ላይ ነው ፐርፎርም የምታደርገው። ስለዚህ በዚህ ጊዜ ደግሞ ቻሌንጅ ይመጣል። ያንን ቻሌንጅ የምትቋቋሙበትን መንገድ ለራስ ማስተማር መቻል ስሜትንና ምክንያታዊነት ነው። በቢዝነስ ዓለም በጣም ወሳኝ ነገሮችና ብዙ ትልልቅ ሚሊዮነሮች ሚሊዮን ያተረፉበት እና ሚሊየንስ ደግሞ የከሰሩበት አሁን ላይ ምንም ሳይኖር ማስተር ልታደርግበት የምትችለው ስሜታዊነትን ከምክንያታዊነት መለየት ደግሞ ብዙ ሰዎች የሚያጓጓቸውን ልንገልገራችሁ ኳሊቲውን ቀንሰው ብዙ ገንዘብ ማግኘት በጣም የሚያጓጓ ነገር ነው። ኢሞሽናል መሆኑ ለገንዘቡ ያላቸው ኢሞሽን ነው። ሃይ የሆነ ኢሞሽን ነው ያላቸው፣ ምክንያቱም ብዙ ገንዘብ ያገኛሉ። ግን ኳሊቲ ሲቀንስ ደንበኛ ማጣትን ደግሞ ምክንያታዊ የሆነ ልታየው ይገባል ማለት ነው። የዛሬ ቪዲዮ የመጨረሻ ደግሞ አእምሮህን ከተቀጣሪነት ወደ ባለቤትነት ስሜት አምጣው። ብዙ ሰራተኞች ላይ ያስተዋልኩትን ነገር ልንገራችሁ። ብዙ ሰራተኛ ተቀጥሮ ስለሚሰራ ሂዶም ኬር ተቀጥራችሁ የምትሰሩ ሰዎች ካላችሁ ስሙኝ፣ ይሄ ለእናንተ ነው። ተቀጥራችሁ በምትሰሩበት ድርጅት ውስጥ አሁን ያላቸው ኦፖርቹኒቲ በጣም የሚገርም ነው። ጽዳትም ሁን ማናጀርም ሁን ዋቴቨር ፖዚሽን ላይ ሁን፣ አሁን ባለህበት ስራ ዘርፍ ላይ ያንን ድርጅት እንደ ራስ አድርገህ ወስደህ በሙሉ ያለህን አቅም በሙሉ እዛ ድርጅት ላይ አፍስስ። አንተ ነገ የራስህ ቢዝነስ ቢኖርህ ምን ማድረግ እንደምትችል የሚያሳየው ዛሬ በሰዎች ድርጅት የኔ ነው ብለህ በምታደርገው ጥረት ነገ የራስህን የቢዝነስ ድርጅት ስትከፍት በጣም ሰግጠው ወጥረው የሚሰሩ ሰዎች በሰው ቢዝነስ ማለት ነው። ገንዘቡ እኮ ለእነሱ አይደለም የሚገባላቸው፣ ገንዘቡ የሚገባው ለቢዝነስ ኦነሩ ነው። ግን እነሱ ወጥረው ይሰራሉ። ግባቸው ምንድን ታውቃለህ? ነገ የኔ ቢዝነስ ቢሆን እንዴት ነው? ሪስክ ቴኪንግ በደንብ ይማራሉ። ዲሲዥን ሜኪንግ በደንብ ይማራሉ። ፋይናንሻል ማኔጅመንት በደንብ ይማራሉ። የራሳቸውን ቢዝነስ ሲከፍቱ
ኦ ማይ ጋድ እንደነሱ ማንም የለም። በጣም ሰክሰስፉል ሆኖ ነው የሚያውቁት። ስለዚህ ተጠቀምበት። ስጋትን መቀነስ የምትችልበትን ስትራቴጂዎች መማር አለብህ። በትንንሽ ገንዘቦች ደግሞ ሪስክን እንዴት መቀነስ እንዳለብህ፣ ስትራቴጂክ መሆን እንዳለብህ በትንንሽ ገንዘቦች ተማር። በኋላ ትልቅ ገንዘብ ሲኖርህ አይከብድህም ማለት ነው። ቢዝነስ ጌሙን ሾርት ተርም አታርጉት፣ ወይም የአጭር ጊዜ ጌም አትጫወቱ፣ የረጅም ጊዜ ጌም አድርገው። ምክንያቱም ረጅም የሆነ ቤኔፊት ነው የምታገኘው። ሙቮችን ተማር፣ ከስተመሮችን ሃንድል ማድረግ ተማር፣ ከነሱ ጋር መግባባትን ተማር። ምንም ሳይኖረ ነው የምልህ። በጣም የምወደው ነገር አንዱ ምንድነው ኔትወርኪንግ፣ ኮሚኒኬሽን ምን ያህል ፓወርፉል እንደሆነ አንድ ሰው ከምንም አንስቶ ከሁሉ ነገር እንዲኖረው የሚያደርገው ኔትወርኪንግ፣ ኮኔክሽን ለሞስት በቃ ክሩሻል የሆኑ ፖይንቶች ናቸው። ቀጣይ ቪዲዮ የቀሩትን ሁለቱን አሳያለሁ። እስከዛው እንግዲህ ሰላም ቆዩልኝ።